መንፈሳዊ የገንዘብ ምስጢር ሰክሬት ኦፍ መኒ በሚል ጥቂት ትምህርት ይዤ ነው የመጣሁት። የመጀመሪያው ማለት ይሄ ትምህርት የተዘጋጀው በመንፈሳዊ እይታና መጽሐፍ ቅዱስ መሰረት ሰክሬት ኦፍ መኒ በሚል ጥቂት ትምህርት አዘጋጅቻለሁ። የመጀመሪያው ገንዘብ ምንድን ነው? ገንዘብ ባይዘው መለኪያ እንጂ ምንጭ አይደለም፣ ሶርስ አይደለም። ገንዘብ መለኪያ ነው፣ ኤክስቼንጅ ማድረጊያ ነው። መክብብ ምዕራፍ 10 ቁጥር 19 ላይ መጽሐፍ ሲናገር መኒ አንሰር ኦል ቲንግ ይላል። ሁሉም ለገንዘብ ይገዛል ነው የሚለው። ወገኖች ገንዘብ ሁሉን ይመልሳል ያለ የእንግሊዝኛው መጽሐፍ። ምንጩ ማን? ምንጩ እግዚአብሔር ነው። ለዛ ነው መጽሐፍ ሲናገር ብሩም ወርቁም የኔ ነው ይላል እግዚአብሔር። በአንደኛ ዜና ምዕራፍ 29 ቁጥር 12 ላይ ዳዊት እንዳለ ባለጠግነትና ክብር ካንተ ይመጣሉ አለ። አያችሁ፣ እኛ ልንፈልግ የሚገባው ምንጩን ነው። ምንጩ ደግሞ ማን ነው? እግዚአብሔር ነው። ሶርሱ እግዚአብሔር ነው። ካንተ ይመጣሉ ነው ያለው ዳዊት። ባለጠግነት ከማን ይመጣሉ? ካንተ ይመጣሉ። ወገኖች እኛ ልንፈልግ የሚገባው ገንዘቡን ሳይሆን ምንጩን። ሁለተኛው ገንዘብ መንፈሳዊ ነው። መኒ ኢዝ ስፒሪቹዋል። ሉቃስ ወንጌል ምዕራፍ 16 ቁጥር 11 ላይ እንዲህ ይላል፣ በዓለማዊ ሀብት ታማኝ ካልሆናችሁ እውነተኛውን ማን ይሰጣችኋል? አያችሁ፣ ገንዘብ የታማኝነት ፈተና ነው። እውነተኛውን ማን ይሰጣል ነው። ስለዚህ መንፈሳዊ ደረጃችሁ በገንዘብ አያያዛችሁ ልክ ይታያል። ሌላው ገንዘብ ልቤን ይገልጣል። ሶስተኛው ገንዘብ ምስጢር፣ ገንዘብ ባለቤት አለው። አውነርሺፕ ሰክሬት ይባላል። ባለቤት አለው ገንዘብ። መዝሙር ምዕራፍ 24 ቁጥር 1 ላይ ምድርና ሞላ የእግዚአብሔር ናት ይላል። እዚህ ምድር ላይ ያለው ሁሉ የዜራ ነው። ባለቤት አለ። ባለቤቱ ደግሞ ማን ነው? እግዚአብሔር ነው። የእግዚአብሔር ነው ባለቤቱ። የገንዘብ እጅ ላይ ስላለ ባለቤቱ አንተ አይደለህ። ባለቤቱ አንቺ አይደለሽ። የገንዘብ ባለቤት አለ። ማን ነው? እግዚአብሔር ነው። ባለቤት እኔ አይደለሁም ስትል፣ ባለቤት አንተ ነህ ስትል እግዚአብሔር ገንዘብን ያበዛል። አንተ ነህ የገንዘብ ባለቤት ስትሉ ገንዘባችሁ የሚበዛው። አራተኛው የመዝራትና የማጨድ ህግ እነዚህ አራተኛው ሲድ ፕሪንሲፕል ይባላል። ሲድ ፕሪንሲፕል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6 ሁለተኛ ቆሮንቶስ ምዕራፍ 9:6 ላይ ምን ይላል? በትንሽ የሚዘራ በትንሽ ያጭዳል፣ በበረከት የሚዘራ በበረከት ያጭዳል። ስለዚህ በዚህ ቦታ በዚህ ቃል መሰረት ገንዘብ ዘር ነው። ገንዘብ ምንድነው? ዘር ነው። ሰው የሚዘራው ያንን ያጭዳል። ስለዚህ የምትዘሩት ነገር የምታጭዱትን ነው የሚወስነው። ማንም ስንዴ ዘርቶ በቆሎ አያጭድም፣ በቆሎ ዘርቶ ደግሞ ጤፍ አያጭድም። ስለዚህ አራተኛው የገንዘብ ምስጢር የመዝራት ፕሪንሲፕል ነው። ስለዚህ የኛ ነገር እንዲበዛ ከፈለግን ማከማቸት ብቻ ሳይሆን መዝራት ነው የሚያበዛው። አንድ ገበሬ ማሳው ላይ ዘሩ ካልዘራ ቤቱ ላይ ቁጭ አድርጎ ብቻ ከያዘ ዘሩ አይነሳም፣ ዘሩ አይከማችም። አምስተኛ በገንዘብ ዙሪያ መንፈሳዊ ጦርነት እንዳለ በቃ ፋይቲንግ አለው በገንዘብ ነው። ማቴዎስ ወንጌል ምዕራፍ 6 ቁጥር 24 እንዲላል ለእግዚአብሔርና ለገንዘብ ልትገዙ አትችሉም፣ ለሁለት ጌቶች መገዛት አትችሉም ይላል። ማመን የሚል ይሄ the spirit of money ገንዘብ መንፈስ የተባለ ያለ ማመን ይባላል። ስለዚህ ለዛ መንፈስና ለጌታ መገዛት አትችሉም። ስለዚህ ምን ማለት ነው? ገንዘብ ጌታ ለመሆን ይፈልጋል። ስለዚህ ምን ማድረግ አለብን ካላችሁ
ገንዘብን እኛን ሊቆጣጠር ይገባል እንጂ እሱ እኛን ሊቆጣጠረን አይገባም።